የወርቁ አይተነው መኪና ዱባይ ያላችሁ የወርቁ አይተነው መኪና ህገወጥ ላይ መንገድ ይቆማል አይቆምም? ይቆማል። ወርቁ መኪናውን አስፋልት ላይ አቁሞት ይሄዳል። ዝም ብሎ መሀል አስፋልት ላይ ከፈለገ ውሸት ነው። የሚያስገድደው ህጉ ነው። የዱባይ አረብ ኤምሬት መንግስት በዚያ ደረጃ ገዝቶ ሰጥቷል ለልገሳ ለድሃ ማለት ነው። የወርቁ ታርጋ ይዞት የሚሄደው የወርቁ መኪና እንደፈለገ መብራት እንዲጥስ አላግባብ ቦታ ላይ እንዲያቆመው ቁልፉን ጥሎት ቢሄድ ማንንም አይነካው። ወዲያው ሹርጣ የምትለው ዋይ 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 ብሎ መጥቶ ችግር አለ ጌታዬ ነው የሚለው። እንደዚህ እኮ ነው ጄል there is no problem ካለ ዝም ብሎ ነው የሚሄደው። አንሳውም አይለው 7 ቁጥሩን ነው የሚያየው። ህግ የሚባል የለም። የወርቁ አይተነው መኪና ዱባይ ውስጥ ህግ የለውም። ህግ እንዳይዘው አድርጎ ነው የሰራው። ያባራይቱ ልጅ አየው። አብዬን መስራት አይችልም። ጠቅላይ ሚኒስትሩ እግዚአብሔር ይሄን አይሰራ። ወርቁ ግን ሰርቶታል። ቀደዳ ነው የምትለኝ ሂድና ይሄ እኮ ሚዲያ ነው ውሸት አለ የምናገረው። 7 ቁጥር ፕሌት አለ የሚነዳውስ ሽንታሞች። የሱን ነገር ማውጣት አልፈልግም። ከዚህ በላይ ይበቃቸዋል። ዝምባም ላላችሁ የወርቁ አይተነው መኪና ላይ ዝምብ ማረፍ አይችልም። ቴክኖሎጂ ራሱ ዝምብና ትንኛ አያርፍ። መኪናው ስትሄድ እኮ የሌሊት ከዋክብት ነው የሚመስሉ። ታውቃለህ ጄም በቀን እኮ ነው ከዋክብት የመኪናው ጣራ ኮከብ ነው የሚመስለው። በውሃ በጠረፍ ላይ የምትሄድ ነው የሚመስለው። ስትወርድ ነው ከተማው ቀን መሆኑ የምታየው። ይህ ሰው የአውሮፕላን ሞተር የተገጠመልን መኪና የሚነዳ 35 ሚሊዮን ዶላር ታርጋውን ተሸክሞ የሚሄድ ሰውዬ የኢትዮጵያ 2/4 ሀብታም አትለውም ነው። የዱባይ ሀብታም አትለው። የዱባይ ሀብታም ነው። በቃ ዘይስ ነምበር 1 ዱባይም ይታወቃል። ነምበር 1 ወርቁ መጣ ከተባለ መጠጥ ቤቱ ላይ ይዘጋል። በቃ ይሄ ነው የምናውቀው እኛ። ወርቁ ዝምባም አንቺ ነሽ እያንዳንድሽ። አማራ ስለሆነ ብቻ አይደለም ሐቁን ነው የምነግርህ። ምን ነካ? የአዲስ አበባ ፎቆችን በመኪናው ታርጋ ላይ ይዞ የሚዞር ሰውዬ ድሃ ነው ብትለኝ እስቅብሃለሁ። የለየለት ወርቁ ማለት የናጠጠ የዱባይ አሚሮች የመንግስቱ ምክትሎች አየር መንገድ ሄደው የሚቀበሉት ሰው ነው። እኔ ምስክር ነኝ፣ በአይን ያየሁት ማለት ነው። ወርቁ አይተነው መጣ ተብሎ የዱባይ አየር መንገድ አሚሮች ሄደው ሲቀበሉት አይቻልም። የውሸት ይሄ ነው። ያለማው ነገር አለ። ዲፕሎማሲ መስራት ይችላል። ለፋኖ ዲፕሎማሲ ሰርቷል። የወርቁ ክብርን የት ያውቃሉ? ዱባይ ላይ ያለውን አውሮፓ ላይ ያለውን ክብር የወርቁን የት ያውቁና? ወርቁ እኮ ልንገርህ ኮፍያ ወርዶ እኮ አይገባም። ታውቃለህ?